ሰላም እንዴት ናችሁ የቢለርን ቻናል ቤተሰቦች። በዛሬ ቪዲዮ የኢመርጂንግ ቴክኖሎጂ ሚድተርም ኤግዛም ጥያቄዎችን ከነማብራሪያቸውና ከነመልሳቸው ይዘንላችኋል። እነዚህ ጥያቄዎች በተለያዩ አመት በተለያየ ዩኒቨርሲቲዎች ሲወጡ የነበሩና በተደጋጋሚ ሲጠየቁ የነበሩ ጥያቄዎች ናቸው እና እነዚህን ጥያቄዎች ከነመልሳቸውና ከነማብራሪያቸው ይዘንላችሁ ቀርበናል። ምንም የተለየ ጥያቄ የለም። በተለያዩ ዩኒቨርሲቲዎች የተጠየቁ ጥያቄዎች ናቸው እነዚህ። ወደ ጥያቄዎች እንለፍ። የመጀመሪያው ፓርት ትሩ ኦር ፎልስ ስቴትመንት ጥያቄ ነው። የመጀመሪያው ጥያቄ Emerging technology is not continuing development of existing technology. ኤግዚስት ያሉት የነበሩት ቴክኖሎጂዎችን እድገት ወይም ደግሞ ኮንቲኒው የሆነውን ዴቨሎፕመንት ኢመርጂንግ ቴክኖሎጂ ብለን ልንጠራው አንችልም ነው የሚለው። እዚህ ጋር ኖት ነው የሚለው። ስለዚህ ይህ ጥያቄ ፎልስ ይሆናል ማለት ነው። ምክንያቱም ኢመርጂንግ ቴክኖሎጂ ኤግዚስት ያደረጉትን ቴክኖሎጂዎች እድገትም ኢመርጂንግ ቴክኖሎጂ ብለን እንጠራለን። እንደዚሁም የሚቀጥሉት 5 እና 10 አመታት ውስጥ የሚመጡ ቴክኖሎጂዎችንም ኢመርጂንግ ቴክኖሎጂ ማለት እንችላለን ማለት ነው። question number 2 structured data has a predefined data model. structured data predefined data model አለው ነው የሚለው። ስለዚህ ይሄ ትሩ ነው፣ ምክንያቱም structured data predefined የሆነ ዳታ ሞዴል ነው። it's true. question number 3 industrial revolution 3 is also known as technological evolution ይላል። የኢንዱስትሪያል ሪቮሉሽን 3 ወይም ደግሞ ኢንዱስትሪያል ሪቮሉሽን በአራት ይከፈላል፣ 1 2 3 እና 4 ተብሎ። ከነዛ መካከል ውስጥ ኢንዱስትሪያል ሪቮሉሽን 3 በቴክኖሎጂካል ኢቮሉሽን ተብሎ ይጠራል ነው የሚለው። ስለዚህ ይሄ ጥያቄ ፎልስ ነው፣ ምክንያቱም ኢንዱስትሪያል ሪቮሉሽን 3 ከዲጂታል ኢቮሉሽን እንጂ ቴክኖሎጂካል ኢቮሉሽን ራዘር እንደውም በኢንዱስትሪያል ሪቮሉሽን 2 ላይ ናውናስ ቴክኖሎጂካል ኢቮሉሽን ተብሎ ነው እንጂ የሚጠራ ኢንዱስትሪያል ሪቮሉሽን 3 ቴክኖሎጂካል ሪቮሉሽን አይባልም፣ ዲጂታል ኢቮሉሽን ነው እንጂ የሚባለው ማለት ነው። question number 3 false ነው። question number 4 networking is connecting computers or other electronics devices together so that they share files or resources. networking ማለት connecting ኮምፒውተርስ እና አዘር ኤሌክትሮኒክስ ዲቫይስስ የተለያዩ ዲቫይሶች እና ኮምፒውተሮችን ኮኔክት ማገናኘት ነው። ስለዚህ ፋይሎችን ሼር መደራረግ እና ሪሶርሶችን ሼር መደራረግ ይችላሉ ነው የሚለው። ይሄ ትሩ ነው ማለት ነው። ኢንስትራክሽን ደግሞ choose the right answer ነው። question number 1 what are the main components of data value chain in data science? በዳታ ሳይንስ ውስጥ ዳታ ቫልዩ ቼን አለ። የዛ የዳታ ቫልዩ ቼን ደግሞ ኮምፖነንቶች አሉ። ከነዛ ኮምፖነንቶች ውስጥ ደግሞ ሜይን የሚባለው የትኛው ነው የሚለው ጥያቄው። ኤ ዳታ ፕሮሰሲንግ፣ ቢ ዳታ ማኔጅመንት፣ ሲ ዳታ አክሰስ፣ ዲ ዳታ አናላይሲስ። አራቱም ኮምፖነንቶች ናቸው የዳታ ቫልዩ ቼን። ነገር ግን እዚህ ጋር the main components ስለሚል ዳታ አናላይሲስ ኦር ደግሞ ዲ ይሆናል ማለት ነው መልሳችን። question number 2 the final or main cause of industrial revolution was the effect created by blank ይላል። A agricultural revolution, B rise of digital technology, C machine learning, D smart and autonomous systems ይላል። የመጨረሻ ፋይናል ኮዝ የሆነው ለኢንዱስትሪያል ሪቮሉሽን በምን ምክንያት ነበር ያ ኢፌክቱ የክሬት የተደረገው ነው የሚለው። agricultural revolution ነው ማለት ነው። ማለትም A ነው መልሳችን ማለት ነው። question number 3 which data type is in computer programming perspective is used to store real number? በኮምፒውተር ፕሮግራሚንግ ፐርስፔክቲቭ የትኛው ዳታ ታይፕ ነው ሪል ነምበርን ስቶር ለማድረግ የሚያገለግለው ደግሞ የሚጠቅመው ነው የሚለው። ኤ ኢንቲጀር፣ ቢ ቡለን፣ ሲ ፍሎቲንግ ፖይንት ነምበር፣ ዲ አልፋ ኒውሜሪክ ስትሪንግ። እነዚህ አራቱም የኮምፒውተር ፕሮግራሚንግ ላይ ፐርስፔክቲቭ ላይ የዳታ ታይፖች ስቶር የሚደረጉበት ሲሆን ከነዚህ ውስጥ ሪል ነምበር ወይም ደግሞ ሪል ነምበር ስቶር የሚደረገው በፍሎቲንግ ፖይንት ነምበር ዳታ ታይፕ ነው ማለት ነው። አንሰራችን ሲ ይሆናል ማለት ነው። question number 4
Blank refers to the communication and interaction between a human and a machine via user interface ይላል። A. Human machine interaction B. Programmable device C. Human computer interaction D. A and C በኮሚኒኬሽን ኤንድ ኢንተራክሽን በሂውማን እና በማሽን መካከል ያለው በዩዘር ኢንተርፌስ መካከል ላይ ምን ሪፈር ያደርጋል ወይ ደግሞ ምን ብለን እንጠራዋለን ነው የሚለው። ሶ ኤ ማሽን ኢንተራክሽን፣ ሲ ሂውማን ኮምፒውተር ኢንተራክሽን ሁለቱም ተመሳሳይ ስለሆነ ዲ ኤ ኤንድ ሲ ይሆናል ማለት ነው መልሳችን። Question number 5. Which of the following is not character of big data? የቢግ ዳታ ካራክተር ያልሆነው የትኛው ነው የሚለው። የቢግ ዳታ ካራክተሮች 3V ብለን እንጠራቸዋለን። ከነዛ መካከል ያልሆነው የትኛው ነው ጥያቄው። A volume B velocity C veracity D none። ሶ እነዚህ ሁሉም የቢግ ዳታ ካራክተር ናቸው። ያልሆነ ስለሌለ D none እንለዋለን ማለት ነው። The third instruction or part 3 fill the blank space ነው። Blank uses scientific methods, processes, algorithms and systems to extract knowledge and insight from structured, semi-structured and unstructured data. Blank የሳይንቲፊክ ሜተድ ወይም ፕሮሰስ አልጎሪዝም እና ሲስተም ሆኖ ያ ደግሞ ናውሌጅ እና ኢንሳይት ፍሮም ዘ ስትራክቸር ሰሚ ስትራክቸር እና አንስትራክቸር ዳታ ላይ ያለውን ኤክስትራክት የሚያደርገን ምን እንላለን ሲል መልሱ ዳታ ሳይንስ ወይም ደግሞ ዳታ ሳይንስ የሚባለው ይሆናል ማለት ነው። Blank is open source framework intended to make interaction between big data easier. Blank is open source framework intended to make interaction ከቢግ ዳታ ጋር ያለውን ኢንተራክሽን ኢዚየር የሚያደርግልን ፍሬምወርኩ ያ ኢንተንደድ የሆነ ፍሬምወርክ ምን እንለዋለን? Hadoop እንለዋለን ማለት ነው። Question number 3. Blank is data about data that provides additional information about specific data. ስለ specific data additional information የሚሰጠን ወይ ደግሞ የዳታው ዳታ የምንለው ምንድነው? ሜታ ዳታ ነው ማለት ነው። The fourth instruction write an essay ነው። Question number 1. List down benefits of cluster computing. የክላስተር ኮምፒውቲንግ ቤኔፊቶችን ዘርዝሩ ነው የሚለው። 1 resource pooling ነው። B high availability C easy scalability እነዚህ የክላስተር ኮምፒውቲንግ ቤኔፊቶች ናቸው። Question number 2. Write data types from analytic perspective with its example. ከነ ኤግዛምፕሎቹ በአናላይቲክ ፐርስፔክቲቭ የዳታ ታይፖችን ዘርዝሩ ነው የሚለው። A structured data አንደኛው structured data ነው። B unstructured data C semi-structured data ነው። በእነዚህ ውስጥ በstructured data ስር SQL database Excel service የሚባሉት የዚህ ኤግዛምፕል ሊሆኑ የሚችሉት ናቸው። በአንስትራክቸርድ ዳታ ስር ደግሞ ኦዲዮ፣ ቪዲዮ፣ ፋይል፣ ኖስ SQL database የሚባሉት አንስትራክቸርድ ዳታ እንላቸዋለን። ሲዳሳሚ ስትራክቸርድ ዳታዎች ውስጥ JSON and XLM ተጠቃሾች ናቸው ወይም ደግሞ ኤግዛምፕሎች ናቸው። ሶ እነዚህን ጥያቄዎችን በPDF ወይም ደግሞ በPPT መልክ ማግኘት የምትፈልጉ የቴሌግራም አካውንቴ በዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ አውርዳችሁ መጠቀም ትችላላችሁ። የተለያዩ ዩኒቨርሲቲዎች የሚድተርም ኤግዛሞችን እዛ ጋር ማቴሪያሉን ማግኘት ትችላላችሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክም ስታደርጉት ለሌላ ሰው ተደራሽነቱ ይጨምራል። እንዲሁም ጥያቄ ካላችሁ ኮሜንት ላይ፣ አስተያየትም ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። አመሰግናለሁ።